በወልድ በመንፈስ ቅዱስ ስም መስከረም 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ፀዓት ክረምት፣ የክረምት መውጫ፣ ቅዱስ ዮናስ ነቢይ፣ ቅዱስ እንጦስ፣ ቅድስት በርባራ፣ ሐዋርያው ጴጥሮስ ጳውሎስ፣ ቅዱስ ዕፀ መስቀል። ወርሃዊ በዓላት። ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴኪላ ሐዋርያት፣ ቅዱስ አብክርዞን ሰማዕት፣ ቅዱስ ዲማስዮስ ሶርያዊ፣ አቡነ ኢባብ አባ ቡላ፣ ቅዱስ አባ አቡናፍና ጻድቅ፣ ታላቁ አባ ጽርዮ ጽዮን ገዳማዊ። ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። ማቴዎስ 12 ከቁጥር 14